በሁለተኛው የዓለም ጦርነት ወቅት አንድ ጨካኝ የጀርመን ወታደር አንዲትን አሮጊት በጥፊ መታቸው። ቤተሰቡ የሚተዳደርባቸውን ላሞችም ነጠቋቸው። ይህንን ሁሉ ሁኔታ የምትከታተለው የልጅ ልጃቸው ወታደሮቹን ለመበቀል ቃል ገባች። ገና በልጅነቷ የቦምብ አጠቃቀምን ተምራ የጠላት ፋብሪካዎችንና የጦር ካምፖችን በማፈንዳት መርዳት ጀመረች። በ16 ዓመቷ ደግሞ ማንነቷን ደብቃ የጀርመን ጦር ኩሽና ውስጥ በምግብ አዘጋጅነት ተቀጠረች። እዚያም በምግባቸው ውስጥ መርዝ ትጨምርባቸው ነበር። ወታደሮቹ ሲጠረጥሯት ጥርጣሬያቸውን ለማጥፋት ስትል መርዙ ያለበትን ምግብ ራሷም አብራ በላች። በዚህም ወታደሮቹን ለተወሰነ ጊዜ ማታለል ብትችልም እሷ ግን በከፍተኛ ሁኔታ ታመመች። በመጨረሻም ማንነቷ ተደርሶባት ተያዘች። በምርመራ ወቅት የአንዱን መኮንን ሽጉጥ ነጥቃ 3 ወታደሮችን ብትገድልም ሽጉጡ በመቆለፉ ልታመልጥ አልቻለችም። ከተሰቃየች በኋላ በ17 ዓመቷ የሞት ቅጣት ተፈጸመባት። ጀግንነቷም የሀገር ኩራት አደረጋት።